ፓስፖርቴን ኦሬዲ ወደ አርሰናል እንዲመጣ ያስማሙት ህጋዊ ነው። ከዛ አርሰናል ያንን የውል ማፍረሻ ሂሳብ አዘጋጅቶ ለላሊጋው አቀረበ። ላሊጋው ለአትሌቲኮ ማድሪድ ያሳወቀ ማለት ነው። አትሌቲኮ ማድሪድ በድረገጹ ላይ እንግዲህ ሁለተኛ ሰሚ ሆኖ ነው እዚህ ጋር የቀረበ። ግን የዙቢሜንዲ ጉዳይና አትሌቲክ እንደሚለው ውድ አድማጮች የዙቢሜንዲ ጉዳይ ይለያል። እዚህ ጋር አርሰናሎች ይህንን አማካይ በውል ማፍረሻ ሂሳቡ ወደ ራሳቸው ለማምጣት ሲሞክሩ በጓሮ በር አልሄዱም። እንደ አትሌቲኮ እንደ ቶማስ ፓርቴ እና አትሌቲኮ በፊት ለፊት በር ነው ቀጥታ አንኳክተው ነው የገቡት። ሰላም ተባብለው ለምን መሰላችሁ? መረጃዎች ሁሉ የሚያሳዩት በሪያል ሶሴዳድ እና በአርሰናል መካከል ቆየት ያለ መልካም ግንኙነት አለ አይደለ? ተጫዋቾች ከሶሴዳድ ወደ አርሰናል የመጡ እንደነ ማርቲን ኦዴጋርድ ያሉ እነ ሚኬል ሜሪኖ ለሌሎችም ድርድሮች እኮ አብረው ተቀምጠዋል። አንድ ጠረጴዛ ዙሪያ ይተዋወቃሉ ሰዎቹ። ያልተሳኩ ዝውውሮችም ቢሆን የዙቢሜንዲ ጉዳይ መቼም ወደ ሊቨርፑል በጣም አልቶ ነበር የዛሬ ዓመት አልተሳካም እንጂ ያኔም ቢሆን አርሰናል ፈላጊው ነበር። ግን አንድ ሲዝን ያለ ዙቢሜንዲ መቀጠል እንደሚችል አውቋል። በተጨማሪ ደግሞ አሰልጣኙ ሚኬል አርቴታ ራሱ የሪያል ሶሴዳድ ሰው ነው። እዛ ክለብ ውስጥ ክብር የሚሰጠው የቀድሞ ተጫዋቻቸው ነው፣ ባስክ ነው እና በፊት ለፊት በር ነው የገቡት። ቢሆንም በፊት ለፊት ገብተው አሳውቀው ለነርሱ ከዛ ለላሊጋው ቼኩን ሊያቀርቡ ይችላሉ፣ ወይም ደግሞ በአንድ ጊዜ አልክፈል በሚል ሊደራደሩ ይችላሉ። ይሄንን ስናይ ያንን በሊቨርፑል ላይ የታየውን አይነት ጥርጣሬ እንዳይደገም ሊያደርግ ይችላል። ከተጫዋቹ ጋርም ከክለቡ ጋርም ሰላማዊ በሆነ ድርድርና ተጫዋቹም ሉጣ ሲል በሰላም በፍቅር የሚወጡ ከሆነ የመሳካት እድሉ ሰፊ ነውና አርቴታ ለሶሴዳድ ያለው ቅርበት እንደሞ በስፔን እግር ኳስ ውስጥ ብዙ የሰሩ ስፖርቲንግ ዳይሬክተር ናቸው አሁን ይሄንን ጉዳይ የሚመሩት። እና የዙቢሜንዲ ጉዳይ በዛ በሊቨርፑል ያለፈ ታሪኩ ብንጠራጠረው እንኳን ግን ከዛኛው ጉዳይ የተለየ እንደሆነ በዚህ መልኩ እንረዳለን። ሪያል ማድሪድ ፈላጊ መሆኑ አስደንጋጭ ነው የነበረው፣ ግን አይ ቲንክ አርሰናሎች ቀደም ብለው ጀምረዋል።